እንግዲህ እንደዚህ ነው ወዳጄ። ይህ የታላቁ መልአክ የቅዱስ ሚካኤል ቤተ ክርስቲያን በእግዚአብሔር ፈቃድ በሱ ቸርነት የኳርቲዙ ስራ በዛሬው ዕለት ተጠናቀቀ። እድሜ ለተዋህዶ ልጆች በበረከት የተሰራ ቤተ ክርስቲያን። ኳርቲዙ በስንት ሺህ ብር የሚገመት በበረከት ቀለሙ በበረከት ደስ አይልም? እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ይሄው ዛሬ እንደ እግዚአብሔር ፈቃድ ተጠናቀቀ። ግንቦት 10 ታላቁ ቅዱስ ሚካኤል ታቦተ ሕጉ ወደዚህ ቤተ መቅደስ የሚገባበት ታላቅ ቀን። ለዛች ቀን ቸሩ መድኃኔዓለም ያብቃን። ውድ የተዋህዶ ልጆች በእግዚአብሔር ስም በድንግል ማርያም ስም በታላቁ መልአክ በቅዱስ ሚካኤል ስም ከእንግዲህ በኋላ እናንተን የምንጠብቃችሁ ግንቦት 10 በቦታው ላይ ተገኝታችሁ በዓሉን በታላቅ በዓል እንድታከብሩ በእግዚአብሔር ስም እንማጸናለን። በረከት ያልተሳተፋችሁ እህቶችና ወንድሞች ይሄን ቪዲዮ የተመለከታችሁ በሙሉ ሼር አድርጉልን። በረከት የሚሳተፉትንም አበራታቱልን። ሁሉም ሰው በረከት ይሳተፍ። የቀረን አምፑል ገጠማ ነው። እግዚአብሔር ይመስገን አምፑሉ ማቴሪያል በሙሉ ገብቷል። በቃ የአንድ ሰሞን ስራ መስታወት ነገ ሰኞ እግዚአብሔር ይመስገን ይጀምራል። ከሳምንት ቀናት በኋላ ይህ መስታወት በሙሉ መስኮቶች መስታወት ተገጥሞላቸው እንደምትመለከቱት ተስፋ እናደርጋለን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እድሜ ለተዋህዶ ልጆች፣ እድሜ በስደት ሀገር ላላችሁ የኦርቶዶክስ ተዋህዶ ልጆች በሙሉ ቅዱስ ሚካኤል ባላችሁበት ይጠብቃችሁ። እግዚአብሔር ይስጥልን።